በደማችን ውስጥ ያለው የስኳር መጠን ከፍተኛ መሆኑን የሚያሳዩ 7 ምልክቶች። በብዛት ስኳርን የሚጠቀሙ ሰዎች ቶሎ ይርባቸዋል። ምክንያቱ ደግሞ ሰውነታችን ከመጠን ያለፈ ስኳርን ሊቀበል አይችልም። ስለዚህ ጣፋጭ ነገሮችን ደጋግመን የምንሰጠው ከሆነ በሰውነታችን ውስጥ ያለውን የስኳር መጠን ከራሱ እየገፋ ይሄዳል። ከዛ ይልቅ ሌሎች ምግቦችን እንድንመገብ ይጠይቀናል። የስኳር በሽታ ያለባቸው ሰዎች በደማቸው ውስጥ ከፍተኛ የስኳር መጠን መገኘቱ አስገራሚ አይደለም። ነገር ግን የስኳር ህመምተኛ ሳይሆኑም በደማቸው ውስጥ ከፍተኛ የሆነ የስኳር መጠንን ይዘው የሚንቀሳቀሱ ሰዎች አሉ። በዚህ አጋጣሚ መረዳት ያለብን ነገር ቢኖር በደማችን ውስጥ ያለው የስኳር መጠን ከፍ አለ ማለት የስኳር ህመምተኛ ነን ማለት አይደለም። በደማችን ውስጥ ያለው የስኳር መጠን ግን በየጊዜው ከፍ እያለ የሚሄድ ከሆነ ለስኳር ህመም የመጋለጥ እድላችን የዛኑ ያክል እየሰፋ ይሄዳል። ለመሆኑ በደማችን ውስጥ ከፍተኛ የሆነ የስኳር መጠን እንዳለ የሚያሳዩን 7 ምልክቶች የትኞቹ ናቸው? የመጀመሪያው ምልክት ደጋግሞ ሽንትን መሽናት ነው። በደማችን ውስጥ ያለው የስኳር መጠን እጅጉን ከፍ እያለ ሲሄድ ደጋግመን መሽናታችን የተለመደ ጉዳይ ነው። ታዲያ ደጋግሞ መሽናት ማለት ከሌላው ሰው በተለየ መልኩ በቀን ውስጥ ለበርካታ ጊዜ ወደ ሽንት ቤት መመላለስን ያካትታል። ከዛ ባለፈም ሌሊት ላይ ከእንቅልፋችን እየተነሳን ሽንታችንን በተደጋጋሚ የምንሸና ከሆነ በደማችን ውስጥ ያለው የስኳር መጠን ከፍ ብሎ ሊሆን ይችላል። ከዛ ባለፈ ግን በደማችን ውስጥ ያለው የስኳር መጠን ከፍ ሲል በተደጋጋሚ ሽንትን ከመሽናታችን የተነሳ በብልታችን አካባቢ የማቃጠልና የማሳከክ ስሜት በተደጋጋሚ ጊዜ ሊሰማን ይችላል። ሽንትን ደጋግሞ መሽናት በራሱ በመራቢያ አካላችን ላይ ጉዳትን ስለሚያደርስ በሆዳችን አካባቢና በብልታችን አካባቢ ህመም ሊሰማንም ይችላል። ሁለተኛው ምልክት በከፍተኛ ሁኔታ ክብደትን መጨመር ነው። ክብደትን መጨመር በራሱ በደማችን ውስጥ ከፍተኛ የስኳር መጠን እንዳለ ላያሳየን ይችላል። ነገር ግን ሰውነታችን ኢንሱሊን ሬዚስታንስን እየገነባ ሲሄድ በሆዳችን አካባቢ በከፍተኛ ሁኔታ ፋት የመከማቸት እድሉ እየሰፋ ይሄዳል። በዚህ ሰዓትም በአጠቃላይ ሰውነታችን በተለይም ደግሞ ሆዳችን አካባቢ ውፍረትን ልንመለከት እንችላለን። ሶስተኛው ምልክት በተደጋጋሚ ውሃ የሚጠማን ከሆነ ነው። በደማችን ውስጥ በከፍተኛ ሁኔታ ስኳር ካለ በሰውነታችን ውስጥ ያለው ግሉኮስ በሚፈለገው ደረጃ አይፈጭም ወይም ወደ ጉልበትነት አይቀየርም ማለት ነው። ታዲያ በሰውነታችን ውስጥ የተጠራቀመውን ግሉኮስ ለመፈረካከስ ኩላሊታችን ከመጠን ያለፈ ፈሳሽ ያስፈልገዋል። በዚህ ሰዓትም በውስጣችን ያለውን ፈሳሽ ቶሎ የመጨረስ ባህሪ ይኖረዋል። በተደጋጋሚ ውሃ እንዲጠማን የሚያደርገውም በሰውነታችን ውስጥ ያለውን ፈሳሽ ሰውነታችን ግሉኮስን ለመሰባበር በከፍተኛ ሁኔታ ስለሚጠቀም ነው። ታዲያ ለቀናት የቆየ ምናልባትም ለሳምንታት የቆየ ከመጠን ያለፈ የውሃ ጥማት ካለባችሁ ወደ ሕክምና ስፍራ በማቅናት ምርመራ ማድረግ የግድ ይላችኋል። በሰውነታችን ውስጥ ያለው የስኳር መጠን እጅጉን ከፍ እያለ ሲሄድ በተለይም በደማችን ውስጥ ያለው ስኳር በመጠኑ ከፍ ሲል የእይታ ችግርን ሊፈጥርብን ይችላል። ምናልባት የእይታ ችግር በተለያዩ ምክንያቶች ሊፈጠር ይችላል። ነገር ግን መመልከት የምንፈልገውን ነገር በትክክለኛው መንገድ መመልከት ማንችል ከሆነና በተለይም ግራ የሚያጋቡ ነገሮችን ከፊት ለፊታችን ከተመለከትን ምናልባት በሰውነታችን ውስጥ ያለው የስኳር መጠን ከፍ ብሎ ሊሆን ይችላል። የስኳር መጠናችን ከፍ እያለ ሲሄድ በሽታን የመከላከል አቅማችንም የዛኑ ያክል ዝቅ እያለ ይሄዳል። በተደጋጋሚ ጉንፋንን የመሳሰሉ ህመሞች የሚያጠቁን ከሆነ በተለይም ደግሞ ትንንሽ የምንላቸው ህመሞች እንኳን በከፍተኛ ሁኔታ ጉዳት የሚያደርሱብን ከሆነ ምናልባት የስኳር መጠናችን ከፍ ብሎ ሊሆን ይችላል።
ከዛም ባለፈ ግን በሰውነታችን ላይ የመቆረጥ ወይም የመጎዳት ነገር ሲያጋጥመን ከዛ ቁስል ለማገገም ረጅም ጊዜን የሚፈልግ ከሆነ ሰውነታችን ያም የከፍተኛ የስኳር መጠን ምልክት ነው። ከፍተኛ ድካምም በደማችን ውስጥ ያለው የስኳር መጠን ከፍ ማለቱን የሚያሳየን ምልክት ነው። በሰውነታችን ውስጥ ያለው የስኳር መጠን ከፍ አለ ማለት ሰውነታችን ግሉኮስ የተባለውን ንጥረ ነገር መሰባበር አልቻለም ማለት ነው። ያ ማለት ደግሞ ኢንሱሊንን በአግባቡ እያመረተ አይደለም ማለት ነው። በዚህ ወቅት ታዲያ ሰውነታችን በከፍተኛ ሁኔታ ኢንሱሊንን ለማምረት ጥረት ስለሚያደርግ ያ ደግሞ በሰውነታችን ላይ ድካምን ይፈጥራል። በደማችን ውስጥ ያለው ስኳር ከፍ እያለ ሲሄድ ሆዳችን አካባቢም ከፍተኛ ህመምን ልናስተናግድ እንችላለን። በደማችን ውስጥ ያለው የስኳር መጠን ከፍ እያለ ሲሄድ ሆዳችን አካባቢ ህመም ሊሰማን ይችላል። የስኳር ህመም ያለባቸው ከዛ ውጪ ግን ስኳርን መቋቋም የማይችሉ ሰዎች በሰውነታቸው ውስጥ በከፍተኛ ሁኔታ ስኳር ከፍ እያለ ሲሄድ ሆዳቸው አካባቢ ህመም ይሰማቸዋል። በተደጋጋሚ የማስገሳት ከዛ ውጪ የሆድ መነፋፋትንም በሰውነታችን ላይ ልንመለከት እንችላለን። ከነዚህ 7 ምልክቶች ውጪ ግን ሌሎች በርካታ ምልክቶችንም በሰውነታችን ላይ ልንመለከት እንችላለን። በተደጋጋሚ የሚርበን ከሆነ እጃችንና እግራችን አካባቢ የመደንዘዝ ስሜት የሚሰማን ከሆነ ቆዳችን አካባቢ ላይ የመጥቆር ምልክትን ካየን ማሳከክና ተደጋጋሚ መቁሰልን በቆዳችን ላይ የምንመለከት ከሆነ እንዲሁም ስሜታችን በየጊዜው የሚለዋወጥ ከሆነ እነዚህ ሁሉ በሰውነታችን ውስጥ ያለው የስኳር መጠን ከፍ እያለ መሆኑን የሚያሳዩ ምልክቶች ስለሆኑ ወደ ሕክምና ቦታ አምርተን መመርመር ይኖርብናል። በእርግጥ እነዚህ ምልክቶች በተለያዩ ምክንያቶችም ሊከሰቱ ይችላሉ። ነገር ግን ዋነኞቹ በደማችን ውስጥ ያለው የስኳር መጠን ከፍ ማለቱን የሚያሳዩን ምልክቶች ናቸው። እንደዚህ አይነት ምልክቶችን ስንመለከት በደማችን ውስጥ ያለው የስኳር መጠን በእርግጠኛነት ከፍ ብሎ ሊሆን ስለሚችል ወደ ሕክምና ቦታ በማምራት እርግጠኛ መሆን ያስፈልገናል። ከዛ በኋላም የተለያዩ የጤና ምክሮችን በመቀበል በተለይም አመጋገባችንን በማስተካከል የሰውነት እንቅስቃሴን በማድረግ በቂ እረፍት በማግኘትና በቂ ውሃን በመጠጣት በደማችን ውስጥ ያለውን የስኳር መጠን በቀላሉ ማስተካከል እንችላለን።